ሩታ እንኳን ደስ ያለሽ ብዬ አልልሽም ማለት ነው። ምክንያቱም የባልሽ ጉዳይ በጣም እያሳሰበ ያለ ሁኔታ ላይ ነው ያለው ጤንነቱ። ምክንያቱም ምን እንደሆነ ታውቃላችሁ? ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በነገራችን ላይ ማለት ነው። ልብ ብላችሁ አይታችሁት ከሆነ እሱ እያለ ያለው እነሱ የሚሉትን ነገር ነው። እንደዚህ በል ምናምን አይነት ነገር የሆነ ተገዶ ያለ ነገር ነው የሚመስለኝ አብርሽ ማለት ነው። የሆነ ተገዶ እንደዚህ በል እንደዚህ ያደርግ ምናምን እየተባለ ያለ ነገር ነው የሚመስለኝ ነው። ቤተሰብ ሩታ ድጋሚ ቢመጣም ይሄ ሰው አይሆንሽም፣ አይጠቅምሽም፣ ይሄን ያህል አትደሰቺ፣ ከሄርሜላ ጋር ያለውን ነገር አልጨረሰም። እውነት እናንተ በምትፈልጉት መልኩ ከሆነ ይህን ልጅ ወደ አንቺ ያመጣሹ ነገ ከነገ ወዳ እንደማይጎዳሽ ምን ዋስትና አለሽ? ኤፍሬም እያደረክ ያለው ነገር ትክክል አይደለም። ለሩታ የምታስብላት ከሆነ ከሷ ጋር ሁን። የት ጠፍቶ ነበረ? ሲቀጥል አብርሽ ጠፍቶ ነበር። ከየት ነው ያመጣችሁት? ቤተሰብ ከየት ነው? ይሄንን ጥያቄ ውስጥ እንድታስገቡልኝ ይፈልጋል። ምክንያቱም አብርሽ ጠፍቷል እየተባለ ቤተሰብ ሁሉ እየታመሰ ነበር። ስለዚህ አሁን አብርሽ ከየት ነው የመጣው? ኤፍሬም የሆነ ተንኮል እየሰራህ ይመስለኛል በአብርሽ ላይ ማለት ነው። ሩታ ደግሞ ራስሽን ብትጠብቂ መልካም ነገር ነው። ሄርሜላ እንግዲህ ቁርጥሽን ወቂና ተበልተሻል። መጨረሻ ላይ ጨዋታውን ተሸንፈሻል። ግን አይ ቲንክ ይመስለኛል ተመልሶ ይመጣል። ተስፋ እንዳቆርጪ ተመልሶ ይመጣል ወደ አንቺ ሄርሜላ ማለት ነው። በግድ ግን እንደዚህ ለመሳብ ለመገተት አትሞክሪ። እንዴ ሰውየውን ተበጣጠቃችሁት እኮ ተበጣጠቃችሁት። ወይኔ ሲያሳዝን ግን